አይጥ ስትጠግብ ስታበዛ ሩጫ ሄዳ ታሸታለች የድመት አፍንጫ ሲባል የነበረው እስከነተረቱ ባንቺ ላይ ደረሰ በክፍልፊቱ። የፕሪቶሪያ ስምምነት የአማራን ጥቅም አሳጥቷል። አማራ በበቂ ያልተሳተፈበትም፣ አማራ ባለቤት ያልሆነበት ውይይት ነው የሚል ሐሜቶች ይሰማሉ። ሂደቱ መጀመሪያ ስምምነቱ እንዲካሄድ የወሰነው ፓርቲው ነው። ፓርቲው በሚወስንበት ሰዓት ቅድም እንዳነሳውልህ በፓርቲ ውስጥ በኩል በሚገባን ልክ የመሳተፍ እድሉ የሰፋበት ስለሆነ የአማራ ክልል የውሳኔ አሻራ አለበት ማለት ነው። ልክ እንደ ሌሎች ክልሎች በዛ ውይይት ውስጥ የነበሩ አመራሮች ስምምነቱ እንዴት እንደሚመራ፣ መቼ እንደሚመራ፣ ለምን እንደሚመራ ተወያይተው ነው የወሰኑት። በኋላ ወደ መንግስት ሲመጣም ስምምነቱን በላይነት የመሩት ምክትል ጠቅላይ ሚኒስትሩ ነበሩ። አጋጣሚ በድርድሩን ብትወስድ ከነ ዶክተር ጌዲዮን ከአቶ ሬድዋን በተጨማሪ አቶ ጌታቸው ጀንበር ነበሩበት። አቶ ጌታቸው ጀንበር በዚያን ጊዜ የአማራ ክልል ምክትል ፕሬዝዳንት ነበሩ። ከአፋርም እና አምባሳደር ሐሰን ነበሩበት። አጋጣሚ ስብጥሩ ሁሉም አካባቢ ከሞላ ጎደል የሚነካካ ነው። የአማራን ጥቅም በሚጎዳ መንገድ የሚደረግ ስምምነት በእነዚህ ሰዎች ይፈጸማል ተብሎ ማመን አስቸጋሪ ነው። አሁንም ስምምነቱ ብዙ 9 ፔጅ ገደማ ነው። ማንም ሰው ሊያነበው ይችላል። በየትኛውም መስፈርት የአማራን ጥቅም ሊጎዳ የሚችል እስታይ በውስጡ የለም። እነዚህን ሐሳብ የሚያራምዱትን ሰዎች ግን በሁለት ከፍሎ ማየት ጥሩ ነው። አንደኛው ስምምነቱን በበቂ ካለመረዳት የሚጠይቁ ሰዎች አሉ። ስምምነቱ ብዙ ጉዳይ በውስጡ ቢይዝም አንደኛው አንኳር ጉዳይ ሁለት መከላከያ አያስፈልግም፣ የታጠቁ የትግራይ ኃይሎች ትጥቃቸውን ይፍቱና በኢትዮጵያ አንድ የታጠቀ ኃይል ይኖር። ይሄ አማራን እንዴት እንደሚጎዳው አላቅም። ሁለተኛ በትግራይ የተደረገው የጨበራ ምርጫ የእድር ምርጫ ህገ መንግስት ያልተከተለ ምርጫ ሊባል የማይችል ስለሆነ ያ ቀርቶ የትራንዚሽናል ገቨርንመንት እስከ ምርጫ ጊዜ ክልሉን የሚመራ ኃይል ይቋቋም የሚል ነው። ይሄ በስ በኩል ህግ መከበሩ አማራን እንደሚጎዳ አላቅም። ሶስተኛው ህገ መንግስቱ ይከበር ነው። የክልል መንግስታት ያላቸውን ስልጣን ተሻግረው ከሌሎች መንግስታት ጋር በመሆን የሀገር ጥቅም የሚጎዱበት ጉዳይ መቆም አለበት የሚል ጉዳይ ነው በውስጡ የያዘው። አራተኛ የፈረሱ የተጎዱ ጉዳዮች መገንባት፣ ሰርቪስ መመለስ የመሳሰሉ ጉዳዮች ናቸው በፕሪቶሪያ ስምምነት የተነሱትና እነዚህ በየትኛውም መስፈርት አማራንም ወይም አፋርንም ወይም ትግራይን ሊጎዱ አይችሉም። ጦርነት ይብቃ፣ ሰዎች ያልተገባ የሥራ መስክ ወደ ተገቢው ሥራ መስክ ይመለሱ፣ ለዛ ደግሞ መንግስት ባለው አቅም ያቋቁም ያደራጅ የሚለው ጉዳይ ብዙ ጉዳት ሊያመጣ የሚችል እሳቤ በውስጡ የለበትም። በእርግጥ አውቆ የተኙ ሰዎች፣ የፖለቲካ ቁማር የሚጫወቱ ሰዎች፣ ነገር ወደ ፈለጉበት የሚያጣምሙ ሰዎች ይህንን ጉዳይ ባልከው መንገድ ሲናገሩ ይሰማል። እውነታው ግን እሱ አይደለም። ከፕሪቶሪያ ስምምነት በኋላ አንጻራዊ ሰላም፣ የተሻለ ልማት፣ የተሻለ እንቅስቃሴ በኢትዮጵያ ደረጃ ታይቷል። በዚያም አማራም ተጠቃሚ ነው ማለት ይቻላል። የአማራ ህዝብ ብልህ ህዝብ ነው። ነገርን ከስሩ ከመሰረቱ ለማስተዋል ለመገምገም የሚቸገር ህዝብ አይደለም። የዚህን ጉዳይ መንስኤና ውጤት በስክነት ከምን በያዝ ውጪ በስክነት ቢገመግመው ወደ ውስጥ በጥልቀት ቢመለከት የጉዳዩን ፍሬ ነገር ለማግኘት ይቸገራል ብዬ አላምንም። ከአማራ ክልል ወደ ጫካ የገቡ ሰዎች፣ ከኦሮሚያ ወደ ጫካ የገቡ ሰዎች ወደ ጫካ ለመግባት የሰጡን ምክንያቶችና አሁን እየሆነ ያለውን ነገር ቆም ብሎ ማየት ነገርየውን ከመሰረቱ ለመረዳት የሚያግዝ ይመስለኛል። ሲገቡ ሲባል የነበረው ህዝቡ ማንነቱ ይፈናቀላል፣ ይገደላል፣ ያን ማስቆም አለብን፣
የአስተዳደር ወሰን ቅድም ያነሳው ጉዳይ ምላሽ ማግኘት አለበት ወይም የትግሉ የዳቦ ስም ለህልውናችን መታገል አለብን የሚል የነበረው። በተጨባጭ ባለፉት ዓመታት ያየናቸው ውጤቶች ደግሞ ሰው ከቤቱ ሲወጣ የሚሸማቀቅበት ለመመለሱ ምንም አይነት ዋስትና የሌለው ከደብረ ማርቆስ ደጀን መሄድ መከራ የሆነበት ሀብት ንብረቱ የሚዘረፍበት አዛውንቶች ትላልቅ ሰዎች የሚገደሉበት መምህራን የሚታገቱበት የሚገደሉበት የአማራ ሕዝብ ልጆቹን ለማስተማር የሚቸገርበት ሁኔታን ነው በክልሉ ማየት የቻልነው። ይህ ነበር ወይ ዓላማው ብለህ በሰከነ መንገድ ብታይ መንስኤውን ውጤቱን መገንዘብ የሚከብድ አይመስለኝም። እነዚህ ኃይሎች ከታሪካዊ ጠላቶቻችን ጋር የጀመሩት ያልተቀደሰ ውህደት ያልተቀደሰ ጋብቻ ምን መልክ አለው ላልከኝ እኔ የሚያስታውሰኝ የከበደ ሚካኤልን ምሳሌያዊ ግጥም ነው። ከበደ ሚካኤል አንዲት አይጥ ትንሽ ከእናቷ ጋር ቅራኔ ቤቴ ገብቷት በኩርፊያ ስሜት ካሉበት ጉድጓድ ፈንጠር ብላ ትወጣና ጉዞ ስትጀምር በቅርብ ርቀት ጸጉራም ድመት ታያለች። እና ያየችውን ድመት እንዲሁም ከእናቴ ጋር ከምጨቃጨቅ ጓደኛ አገኘሁ፣ ወዳጅ አገኘሁ፣ ሄጄ ተዋወቀዋለሁ፣ ወዳጅ አለው ብላ ወደ ድመቱ ጉዞ ስታቀና ከሰማይ በጣም ከፍተኛ ፍጥነት የሚመጣ ጭልፊት ታያለች። ጭልፊቱ የመጣው ለሷ ይሁን ለድመቱ ይሁን ባታቆም ፍጥነቱ እና የሚበርበት አኳኋን ስላስፈራት ተመልሳ ሮጣ ወደ ጉድጓድ ትገባለች። ጉድጓድ ውስጥ ትገባና ለእናቷ የገጠማትን ነገር ትናገራለች። እናትየውም አየሽ ፈጣሪ ያተረፈሽ እንጂ አደጋ ውስጥ ነበርሽ። ጸጉራሙ ድመት ራቅ ብሎ ተቀምጦ ያየሽው ልትወዳጀው የፈለግሽው የሁል ጊዜ የኛ ጠላት እኛን እያደነ የሚበላል ድመት ተብሎ የሚጠራ ነው። ጭልፊቱም ያየሽው ፋታ ብሰጪው ኖሮ ቢደርስብሽ አድኖ መውሰድ የመጣ ነው። ሁለቱም የሚያጠፉሽ የሚገሉሽ ናቸው። እኔ ጋር የነበረሽ ቆይታ የተሻለ ነበር ትላትና አይጥ ስትጠግብ ስታበዛ ሩጫ ሄዳ ታሸታለች የድመት አፍንጫ ሲባል የነበረው እስከነተረቱ ባንቺ ላይ ደረሰ በክልፍልፊቱ ብሎ ከበደ ሚካኤል የገጠመውን ግጥም የሚያስታውሰኝና እዚህ ያለው ኩርፊያ ወደ ጸጉራሙ ድመት ወይም ወደሚዘገዘገው ጭልፊት የሚወስዳቸው ማንኛውም ኃይሎች በምን እምነት ላይ እንደተመሰረተ ያልታወቀ ጋብቻ ስለሆነ በየትኛውም መንገድ ጥፋት ካልሆነ በቀር ልማት ሊያመጣ አይችልም። ይሄ ደግሞ የትናንትና ታሪካችን ነው። ለመማር ለፈለገ ሰው ትናንት ከነዚህ ኃይሎች ጋር በነበረ ትብብር ኢትዮጵያ በዘመናት ታስተዳድር የነበረውን ቀይ ባህር አጥታ የጂኦግራፊ እስረኛ የሆነችው በነዚህ ኃይሎች ጋር በነበረ ትስስር ነው። ከነዚህ ኃይሎች ትስስር ውጪ ኢትዮጵያን ጂኦግራፊክ እስረኛ ማድረግ የሚችል ምንም አይነት ነገር አልነበረም። የኛው እንክርዳቶች ያልተቀደሰ ጋብቻ ፈጥረው አጠቃላይ የዓለም ሁኔታን ፈቅዶላቸው ነው ኢትዮጵያን አሁን ያለውን ትውልድ ሳይሆን በጣም ብዙ ትውልድ ዋጋ የሚያስከፍል ታሪካዊ ጥፋት የተፈጸመው። ከነዚህ ኃይሎች ጋር የሚደረገው ሌላው ሽርጉድ መሰል ጥፋት ከማምጣት ውጪ ለኢትዮጵያውያን ምንም አይነት ጥቅም አያመጣም። ከነዚህ ኃይሎች ጋር የተደረገውን ትብብር ጥቅምና ጉዳት ለመመዘን አንዳንድ ጉዳዮች ብቻ አስታውሰህ ጠይቀህ ከገመገምክ ሁኔታው ምላሽ ያገኛል።
የአማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? የአማራን ህዝብ በድርጅቱ ጽሁፎች፣ ሰነዶች እንደ ጠላት አስቀምጦ እታገለው ያለው ኃይል ማን ነው? የአማራን ህዝብ እንደ ህዝብ በትግል ዘፈኖቹ፣ በፖለቲካ ሰነዶቹ ህዝብን በሚከፋፍል አንዱን ገዢ አንዱን ተገዢ፣ አንዱን በዳይ አንዱን ተበዳይ በሚያደርግ መንገድ የትርክት ስብራት ያልነውን የሐሰት ትርክት ብሔሮች ከብሔሮች ጋር የተጋመዱ የተዋሃዱ አብሮ የኖሩ የተጋቡ ሳይሆኑ አንደኛው ያጠፋው አድርጎ የሳለው አሁን የምናየው ጥንቅጥ የፈጠረው የምን ፖለቲካ ውጤት ነው? ለነዚህ ኢትዮጵያ የተፈጠሩ እንክርዳዶች፣ ለገዳዮች፣ ለሴራ ጎሳሚዎች፣ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። ከለላ መከታ ሆኖ ኢትዮጵያን የጂኦግራፊክ እስረኛ ቀይ ባህር አልቦ የሆነች ሀገር እንድትሆን ለነዚህ ኃይሎች ከለላ ይሰጥ የነበረው ሀገር የቱ ነው? እነዚህ ጥያቄዎች ማንሳት የሚችል የትኛውም ኢትዮጵያዊ አሁን ላለው ላልተቀደሰ ጋብቻ ምላሽ ያገኛል። ትናንት ከነዚህ ኃይሎች ጋር በነበረን ትብብር መሳይ የጥፋት መንገድ ኢትዮጵያ ላይ ጥቁር ጠባሳ ጥለን አልፈናል። አሁን ደግሞ እንደገና ያንን የሚደግም ነገር ማድረግ ሌላ ጥፋት የሚያመጣ ይመስለኛል። ወደ ስሁት ግምገማው ስትሄድ ግን የዛይቱ ኢትዮጵያ የያኔዋ ኢትዮጵያ አይደለችም። አንድ ከዛ ጊዜ ተመራለች። ሁለት የዛን ጊዜ ስብራቶች፣ ጥፋቶች አውቃ ተዘጋጅታለች። አሁን ባላት ህልውና ላይ የሚገዳደራት ከመንገዷ የሚያወጣት ነገር እንዳይፈጠር ትሞክርም። ትናንት በነበረው ደረጃ ስጋት የለባትም። ትናንት በነበረው ደረጃ ጥፋት ያመጡብኛል ብላ አታስብም። እነዚህ ኃይሎች ግን ከትናንትና ጉዳይ መማር ያስፈልጋቸዋል። አፄ ዮሐንስን ለማጥቃት የመጣ ኃይል፣ አፄ ዮሐንስን ህይወት የነጠቀ ኃይል ለምን መጣ ብለው ሳይመዝኑ ሄደው ጋብቻ የፈጠሩ ሰዎች ኢትዮጵያን የጂኦግራፊክ እስረኛ አድርገዋታል። ኢትዮጵያን የጂኦግራፊክ እስረኛ እንዴት ሆነች ማንረዳ ብለው ማየት ያልቻሉ ሰዎች ደግሞ ምን ጥፋት መዘዝ ሊያመጡ ዛሬ አዲስ ያልተቀደሰ ጋብቻ ለመፍጠር እየሞከሩ እንዳሉ እያንዳንዱ ዜጋ ራሱን በተለያየ ቦክስ ውስጥ እያስገባ ሳይሆን ወጣ ብሎ ማየት የሚያስፈልግ መማር የሚያስፈልግ ይመስለኛል። ይሄ ለሀገራችን ጥፋት ነው። በውስጣችን ያለ ማንኛውም ልዩነት በውስጣችን ሊፈታ ይችላል። በንግግርም ይሁን በኩርፊያም ይሁን የእርቅ የሽምግልና ባህል ስላለ ልንፈታው እንችላለን። ሌሎች ኃይሎች ስናስገባ ግን ከጥፋቶች ጥቅም የሚያስገኝ አድርጌ አልወስደውም።